አይታይሽም እንዴ እዛ ጋር የተገተረው ሰው? እሺ እጠራዋለሁ። እንኳን ደስ አለሽ። ግን ደግሞ ታያለሽ ላደረግሽኝ ነገር ሁሉ ዋጋ መክፈልሽ አይቀርም። እህት ውጭ እየጠበቀች ነው። ማ የኔት? ከጀርባ ነው። ሰጥቶኛል አንዳንተን ፈጣሪ ውበቴ ለእኔ ትልቅ ግርማ ኑሮዬ ዳግም መጣፈጡ ታወቀኝ በረከት አግኝቶ። ሰዎች እንዴት እንደሚጠሉ አይታየም? ከኔ ጎን መቆም ሲገባ እንዴት አድርገ። እንዴት ናቸው ኢንስፔክተር? እንኳን ደስ አላችሁ። የሆነ ጥቆማ ደርሶኝ ነበር። አታስቢያለሽ፣ ያመጣል አይደለም። እንግዲህ ጋብቻችሁ የአብርሃምና የሳራ ይሁን። አሜን። ፈጣሪ ሁል ጊዜ ከእናንተ ጋር ይሁን። አሜን። በጣም አምሮባልሽ። ተመስገን ተመስገን። ሰላም አድማጭ ተመልካቾቼ በመላው ዓለም ያላችሁ ሰላም ፍቅር ለእናንተ ተመኘው። ዛሬም በሰራተኛዋ አደይ ድራማ እጅግ አስገራሚና ደስ የሚሉ ትዕይንቶች እንዲሁም ቁም ነገር ሀሳቦችን ወደ እናንተ ልናደርስ ነው በዛሬው ክፍል። እንዲሁም ቀጣይ ክፍል ላይም ሊከሰቱ የሚችሉትንም ከወዲሁ በዚህ ቪዲዮ አካተናል። እናንተ እስከ ቪዲዮ ፍጻሜ አዳምጡት ማለት ነው። ተመልከቱት፣ ላይክ ሸር እያደረጋችሁ ሰብስክራይብ ማድረግ ቻናሉንም አትርሱ። ለሊ ዛሬ ላይ እንባዋን አብሳለች። ምክንያቱም ደግሞ ባቡሬ ተገኝቷል። እንግዲህ ባቡሬ በቤዛና በወንድሟ እጅ መታገቱ ይታወቃል። ምክንያቱም ለሊን ለማስለቀስና ደስታዋን ለመንጠቅ እያደረገችው የቤዛ ክፋት ነበረ። ነገር ግን እባክሽን ፍቺኝ፣ ምን አድርገሽ ነው? እሷን ብትሆን ለአንቺ መጥፎ ሰው አይደለችም ለሊ ቢላትም እንኳን ባቡሬን ያንተን ሙሽራ ማልቅሳና ተከፍታ ማየት ነው። ደግሞ ቪዲዮ ቀርጬ አምጥቼ አሳይሃለሁ። በፍጹም አለቅህም። በእርግጥ አንተ ምንም አድርገህን ሳይሆን እሷ እንድትደሰት አልፈልግም ስትልም በግልጽ እጅና እግሩ በታሰረበት በአንድ ጨለማ ክፍል በድፍረት ስትናገር ተመልክተናት ነበር ቤዛ። ወንድሟ ግን እባክሽ ያሳዝናል ቢላትም እንኳን በፍጹም ደህንን ነገር ልብ ሊራራ አይገባም በማለት የጭካኔ ጥግ ስትናገርና ስታሳይ ተመልክተናል። የተረገምሽ ሰውነሽ ብሏት ነበር እንግዲህ እሷ ግን ወደ ለሊ ነበረ ጉዞዋን ያደረገችው። ታዲያ አሁን ላይ እየተማጸነው ባቡሬ እንዲፈታው እባክህ ፍታኝ፣ አሁን ላይ ለሊ ተከፍታ ማየት አልፈልግም። እኔም የህይወት የመጨረሻ ይሆናል። እናቴም ታዝንብኛለች። አንተ እናት በህይወት ብትኖር ይህን ስታረጉ ብታይ መልካም ነው ወይ? ታመሰግነናለች ብላችሁ ታስባላችሁ ወይ? ሲልም በእናቱ ሲለምነው እናቱም በህይወት እንደሌለች ይታወቃልና ታዲያ ይህንን ሲናገር በፍጹም አልቻለም ነበር የቤዛ ወንድም። እሺ ፈታሃለሁ ብሎታል። ነገር ግን እህቴ ሲልም ተዋት ቤዛን ብሎታል። ግን ደግሞ ከሰርጌ እንዳትቀርም ብሎት ነበር። ታዲያ ለሊ እጅግ በጣም ተጨንቃና ራሷን ስታ ቤት የትቀረብኝ ስትል እናቷን በሌላ በኩል ደግሞ ልጅን ፈልጉ በማለት ጩኸቷና እንዲሁም ሀዘኗን ስገልጽ ተመልክተን ሁሉም ተደናግጠው ነበር የት ሄደዋል የሚል ጥያቄ ቢፈጥርም በኋላ ላይ ግን ከተፈታ በኋላ ስልክ እየደወሉለትም ስለነበር ለእና አደይም እንዲሁም ደግሞ ለእናቱም ስልክ ተደውሎ እየመጣ እንደሆነና ትንሽ የሆነች ችግር ገጥማይ ሲል እውነቱን ግን ምንን ተፈጥሮና ምን እንደሆነ ለእነሱ ግልጽ አድርጎ አልተናገረም። ታዲያ ሁሉም እሱን ለመቀበል እንዲሁም ለሊም ከአደይ በኩል ሲነገራት እባክሽ ባቡሬ እየመጣ ነው፣ ደስ ይበልሽ፣ ጓደኛዬ ሊወስድሽ ነው፣ ሰርግሽ ይደምቃል ባለቻት ሰዓት ለሊ እጅግ በጣም በደስታ ነበር ፈገግታ የታየባት። ወንድሟም እንግዲህ በሰርጉ ላይ ሊታደም በመጣ ሰዓት ገጀራው አንተ ነህ ያ ቤኪን አገድከው በማለትም ተቆጥታ እንዲሁም አንቃ ይዘው ነበር። እባክሽ ማቁ ጉዳይ የለም እሱ ግን የት ሄደ እያለም ጥያቄ አንስቶ እሷ ግን እሱ ነው በሚል ግምት ለእሱ ጥሩ አስተያየት አልሰጠችም ነበረ። እሱም በነገሩ ግራ ተጋብቶ ከዛ ቦታ እንግዲህ ሲወጣም ተመልክተነው ነበር መጀመሪያ ላይ ከቤቷ ማለት ነው። ታዲያ ተንኮለኛዋና የክፋት ጥጓ ቤዛ ወደዛ ቤት ስትሄድ እታለም በማለት እንግዲህ የፍቅር እናት ነበር መጀመሪያ ሰላምታ ያቀረበችላት። ሆኖም ግን ታዲያ ተሽሎሽ መጣሽ ወይ የሚል ጥያቄ ነበረ ከፍቅር እናት ከታለም የተሰጣት ምላሽ አዎ ደህና ነኝ፣ እናም ከሰርጉ መምጣት ስለነበር ቢመጣው ስትልም እንኳን ደስ ያለሽ በማለት ለሊ እንግዲህ ልትነግራት ስትሞክር ነበረ። ለሊ ወደ እሷ ጠጋ በማለት ቤኪን ያገትሽው አንቺ ነሽ፣ በፍጹም አላምንሽም፣ የት ነው ያደረግሽው? አምጩ በማለት እንግዲህ ለሊ በንዴት እሷና ባነቀቻት ሰዓት ገጀራውን ቢሆን ሲወጣ
ቤዛን እዚህ ምን ልታረጊ መጣሽ? የት ነው ብሎም ጠይቋት ነበረ። ቤዛ ግን በፍጹም በማለት ነገሮቹን ሽምጥጥ አድርጋ ግን ደግሞ እኔ መምጣት ያላስደሰታችሁን በማለት ትወጣለች። ፍቅርም እሷን ተከትላ ስትወጣ ተመልክተናት ነበረ። ታዲያ አሁን ላይ ባቡሬ መምጣቱን እንዲሁም መፈታቱን ስታቅ ነበረ ላለመያዝ ከዛ ቦታ ወጥታ ሄደችው። ታዲያ አሁን ላይ እንግዲህ በወንድሟ እጅግ በጣም ተናዳና እንዴት ይህን ነገር ሊያደርግ ይችላል በአምነው ከዳይ በማለት ተበሳጭታ ከፍቅር ጋር ሲሄዱ ተመልክተናል። ታዲያ ባቡሬም ይቅርታ ጠይቆ ሁሉንም ሙሽራውን ተቀብሏት እንግዲህ በጣም ደስ በሚል ሁኔታ ሲቀበላለል እንኳን መጣህልኝ ብለዋለች። ታዲያም አሆይታውን እልልታውን የሰርጉን ድምቀት እየጨፈሩ ይዘዋት ከቤት ወጥተዋል። እንግዲህ ሰርግ ወደ አለበት ቦታ ላይ ብዙ ከሰርጉ ላይ ሊታደሙ የተጠሩ ሰዎችም ቀሩ ሙሽሮች በማለት ተሰላችተው በድካምና እንግዲህ በመሰልከት እዛ ቦታ ላይ እየጠበቋቸው ነበረ። ሆኖም ግን ደግሞ ዳይመንድ አሁን ይመጣሉ ተረጋጉ እያለም እንግዲህ እነሱን ለማዝናናት እየሞከረና እየመጡ እንደሆነም ሲነግራቸው ነበረ። መጨረሻ ላይ ግን እንግዲህ ሰርጉ አምሮ ደምቆ ይሄዳል። ግን ደግሞ እዛ የተጠሩ ሰዎች ለሊን መጠቋቋሚያ ያርገዋትም ተመልክተን ነበር። ቤተሰብ የሌላት ያች እያሉም አንዳንድ ሴቶች ሲጠቋቋሙባት ተመልክተናል። ታዲያ የሰርጓን ዲኮር ያዘጋጀችው የእሷ መሆኑን ያላወቀችው ሌላኛው ያክስቷ ልጅ ማርቲና ታዲያ በሰርጉ ላይ እሷ ኬክ ለመቆረስ ቃል ገብተው ቀለበት ፕሮግራም ካሰሩ በኋላ በአባት ተመርቀው እንዲሁም በቤተሰቦቻቸው እሷም ከሱ ጋር ዘላለሟን ህይወቷን ልኖር እሱም እንዲሁ ቃል ከተገባቡ ቀለበት ካሰሩ በኋላ የኬክ ፕሮግራም ቀርቦ ኬክ በአንድ ሊቆርሱ ሲሉ ያችው ዲኮርን ያዘጋችው መርቲ ወደ መድረኩ ትወጣለች። ታዲያ ስታያት ደንግጣ የአክስቴ ልጅ መርቲ ማለት ታረግ ማን ጠርቶ አስመጣሽ በማለት ገጀራውም ከቅርብ ርቀቱ ነው እየተመለከታትና እየተከታተላት ነበረ። ታዲያ ማናት ይችኮና ዲኮሩን ያዘጋጀችልኝ ትተዋወቃላችሁ እያላት ነበረ ቤኪም። ሆኖም ግን የአክስቴ ልጅ ናት ብላ ሰላም ብላት አቅፋት አመሰግናለሁም ብላታለች። ወደውኑ ነው ያንቺ መሆኑን አላወኩም እንኳን ደስ ያለሽ አዎ ያክስቷ ልጅ ነኝ በማለት እንግዲህ ከዛ ቦታ ወርዳ ወደ ታዳሚዎቹ ሂዳ ወንበር ይዛ ቁጭ ልትስትል ገጀራው ተከታትሎ ነይ እዚህ ቦታ ምን ልታረጊ መጣሽ? አሁን ከዚህ ጥፊ አክስቴ ናት እየላከችሽ በማለት ተንኮል አስባ የመጣሽ ስለመሰለው እሷን ለማባረር ሲሞክር እኔ ድንገት ዲኮር አዘጋጅ ሲባል የእሷ መሆኑን አላቅም እኔ ነበርኩኝ። ስለዚህ እኔ ሌላ ነገር አይደለም ምትልም እንኳን ከዚህ ሂጅ ብሎ ከዛ ሰርግ ቦታ እንድትወጣና እንድትሄድም ሲያደርጋት ተመልክተናል። በሌላ በኩል ሩታዬና እንዲሁም ደግሞ ሊዱ በዩኤል በዶክተር ማለት ነው ሲቀናኑ ተመልክተናል። ሁለታቸውም ከጎኑ ሆነው አምሮ ባህል እያሉ ምስሉን ሲያመጋግሱት የሰርግ ፕሮግራም ኬክ ከተቆረሰ በኋላ ኬክ በመብላት ላይ እያለም ከአጠገቡ ሄዳ ካላጎረስኩህ በማለት ስትጠይቀው ነበር ሊዱ። ዶክተር ግን ፊትም ሊሰጣት አልፈለገም። በእጅ በላለው በእጅሽ ብዬ አያስፈልግም ብሏታል። ታዲያ በዛ መሀል ሩታ ተከስታለች። ምን እያረግሽ ነው ሊዱ ስትልም አንቺ እኔን መከተል ነው ስራሽ በማለት ተናዳ ስትሄድ እሷ ግን ካጠገቡ ቁጭ ብላ ነበረ። ታዲያ አሁንም ተናደርሽ እንዴ የሚል ጥያቄ አንስቶላት ነበር። ለምን እናደዳለሁ ስትል ምናልባት ፊትሽ እንዲሁ ዝም ብለሽ ፊትሽን ጥለሽዋል ባላት ሰዓት ምንም እያለችው በቁጣ ስታናግረው በእጁ የያዘውን ኬክ ለሩታ እያጉርሳት ነበር ዶክተሩ። ያኔ የነበረ ፈገግታ የተመለሰው። ታዲያ እሱም ቢሆን አሁን ላይ ፊት የሰጣትና እንድትቀርበው ሞር ያደረገው ነገር ምናልባት ዶክተሩና ሩታ አብረው ሊሆኑ ይችላሉ ብለን እናስባለን ቀጣይ ላይ። ታዲያ የሰርጉ ፕሮግራም ከመጨረሻ ላይ አበባ ብተና ላይ አበባው ስትወረውረው ሙሽሪት ለሊ ፊት ለፊቷ ያረፈ ኩኩ ጋር ነበረ። ታዲያ አበባውን አንስታ አደይ ለኩኩ ተረኛ አንቺ ነሽ በማለት ትሰጣት ተደናግጣለች። ኩኩ ዳይመንድ በጣም ካጠገቧ አሁን ላይ እየቀረበ አበባም ይዞ ሂዶ ካጠገቧ ሊሰጣትም አስቦ እንደገና ያውሳ ኮስታራ ናትና አበባውን ይዞ ሲሄድም ተመልክተን ነበረ። ኩኩን እንግዲህ አንዳንድ ሰርገኞች ወንዶችም ሲለካክፏት ሲያዋራት ለምን በማለት ዘራፍ ብሎ ሲናገር ተመልክተናል። በእርግጠኝነት ቀጣይ ላይ ኩኩና ዳይመንድ አብረው እንደሚሆኑ ጥርጥር የለውም። ከወዲሁ ልናስበውም ልንገምተውም የምንችለው ነገር ነው። ሌላው የአደይና የዴብ ጉዳይ ሰርጋቸው የእናንተስ መቼ ነው ስትል እንግዲህ እትዬና የባቡሬ እናት ሲመሰጋገኑ ጥያቄ አንስታ ነበር እትዬ። ነገር ግን እንግዲህ ተራውን እንጠብቃለን የሚል መልስ ነው የሰጡት።
አሁን ላይ የክፋት ጥግ የተሞላችው ቤዛ ደግሞ እንግዲህ ከቅርብ ርቀቱና የሰርጉን ፕሮግራም ስትከታተል አሁን አምልጠሻል፣ ነገር ግን አልለቅሽም ስትልም ሌላ ክፋት እንደምታስብባት በሌሊ ላይ ስትናገር ነበረ። ይህን እያለች ወንድሟን ድንገት በዛው በሰርጉ ላይ ተገኝቶ ስለነበረ ፍቅር ሂድ እህት መታላለች ብላ ስለነገረችው እሷን ለማግኘት በወጣ ሰዓት እንዴት ጉድ ትሰራኛለህ በአምነህ በማለት እንዴት እናታችን እኮ ሌሊት አቃታለች በደንብ ይህን ታሪካችን እናታችን በህይወት ብትኖር ኑሮ ብሰማ ምን ያህል ይከፋታል በእኛ መጥፎ ስራ ባላት ሰዓት ይህን ተረት እዛው በማለት እጅግ በጣም በሚያስከፋ ንግግርና ከዚህ በኋላ ቤዛ የምትባል ሂዳሌ ብለህ እንዳትመጣ ማለት አስጠንቅቀው ጥላ ውስጥ ተመልክተናል። ዳኒ ደግሞ ያደረገው ስራ ዛሬ ላይ ጥሩ ነው። ምክንያቱም ሌሊ እንባዋን አብሶላታል። ሁለቱን የሚዋደዱ ሰዎች ደግሞ አንድ ለማድረግ በቅቷል ማለት ነው። ሌላው ሊሆን የቻለው መጨረሻ ላይ ግን በዛ ሰርግ ላይ ሰው ህዝቡ እንደታደመና እየተጨፈረና በሚያምር ሁኔታ ፕሮግራሙ እየተካሄደ ባለበት ታዲያ ከአንዳንድ ወደ ኢንስፔክተሩ ነበር ቤዛ ስልክ የደወለችው። ታዲያማ አሁን ላይ ገጀራው እዚህ ሰርጉ ላይ ያለ አሁንማ ትይዘዋለህ ታገኘዋለህ እዚህ ጋር ስትልም ጥቆማ ሰጥታ ነበረ። ገጀራው እንግዲህ ወንጀለኛ ሆኖ እየተሽሎኮለከ ማንም ሰው እንዳይዘው እያደረገ ነበር። በዛም ሰርግ ላይ ታዲያ በንቃት ነበር ራሱን ሲጠብቅ የነበረው። ከቅርብ ርቀት ኢንስፔክተሩ ሲመጣ ሲያየው ግን እሱ በሰዎቹ ጥላ በጀርባቸው ተደብቆ ሩጦ ሲሄድና ኢንስፔክተሩም ሁሉን ሰላም ካለ በኋላ ሙሽሮቹን እንኳን ደስ ያላችሁ በማለት ጥቆማ ደርሶ ነው የመጣሁት ብሎ ነበረ። ሁሉም ተግባሩን ስለሚያውቁ ከማረቢያ ቤት ወንጀለኛው ገጀራው አምልጦ እንደወጣ ይታወቃልና ታዲያ ባየው ሰዓት ከቅርብ ርቀት እየተሯሯጠ እሱን ለመያዝ ባደረገው ደረት ታዲያ ሌሊም ያደረገችው ወይኔ ወንድሜ ሊያዝ ነው ስትል እንግዲህ ቤኪ ባቡሬ አያዝም ያመልጣል ሲላት ተመልክተናል። ድራማው ያለቀው እዛ ላይ ነው። ባቡሬ ካልተያዘ ምናልባት ኢንስፔክተሩ እንግዲህ ባቡሬንና እንዲሁም ደግሞ ሌሊን ተጠያቂ ሊያደርጋቸው ይችላላችሁ ታስባላችሁ? የእናንተን ግምት አስተያየት በኮሜንት ግለጹ። አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር አድርጉ። አመሰግናለሁ።